ዘፍኖ ዘፈኑን መንገድ ዘግቶ ቆሞ ጥይት ለደረስ ሰጥቶ ህዝብ ቤዝ ይዞ አታግሎ መንግስት ይመጣል። ሞራንም ስለ ልቦናም የለውም። አለቀ። ከስቴዲዮ ውጭ አይወጣም። አጫሉ ናት ዘፍና መንገድም የምትዘጋ ወጣ። ለምን? ህዝብ አላት፣ መሰረት አላት፣ የምትታገልለትን ግብ አላት። ቴዲ አሁን ባለ ኢትዮጵያዊ ነባራዊ ሁኔታ ቤዝ የለውም። በቃ እዚሁ ቲክቶክ ላይ አማራ ጽንፈኛው ለእኛ እኛን አልሰደበንም አብይን የሰደበን ልንይሉት ይሆናል እንጂ እነሱ ውስጥ ገብቶ እነሱን አታግሎ መንገድ አዘግቶ መንግስት የሚጥልበትና መንግስት የሚንቀጠቀጥለት 8 ዓመት እናንተ ያወራችሁትን እሱ በአንድ ደቂቃ ከነገረላችሁ እስከ ዛሬ ምንም አላወራችሁ ማለት ነው። እናንተ ስለ መንግስት የሚገርም ነው። በአንድ ደቂቃ ይሄን ተናግሮ መንግስትን የሚጥልላችሁ ከሆነ 8 ዓመት እዚህ ስታደርቁን የነበረ ምን ዋጋ አለው? ብለን እኮ ነው ከእናንተ ጋር ስንለፈልፍ የነበረው ማለት ነው። የአንድ ደቂቃ ዘፈን አብይን የሚያንቀጠቅጥ ከሆነ እናንተ 8 ዓመት ከደከማችሁ ተጨፍልቃችሁ አንድ ቴዲን አትሆኑም ማለት ነው። እዚህ ስታደርቁ ነው የነበራችሁ። ግን የአብይ መንግስት በታንክ ያልወደቀው በታንክ ተፈትኖ ሬንጀር ለብሶ ወያኔን በታትኖ እርስ በራሳቸው እንዲባሉ ያደረገ ሰውዬ ቴዲ ስቱዲዮ ዘግቶ ዘፍኖ ከዛ ከቤቱ አምሰልት ሙጬ ብብስር የማይወጣው ሰውዬ ሀገር ይፈነቅላልና አብይ ተንቀጠቀጠ 4 ኪሎ ተንገዳገደ ስትሉ ስቀን ዝም ከማለት ውጭ ምንም ልንል አንችልም። በተጨባጭ ሁኔታ ተነቀለ ከዛ ቦታ ከተባለ ከዛ በፊት ነቅላችሁ ያረፋችሁበት ህዝብ አለ። እሱም ማንሳት እንችላለን። ለልማት ነው የተነቀልነው በጋራ ካልን አዲስ አበባ ቆሻሻዋ በጋራችን የጸዳ ስለሆነ እንቀበላለን። እኛንን የተነቀልነው ካላችሁ በፊት ነቅላችሁ ያረፋችሁበት ህዝብ መቃብር ላይ ነው ብለን መናገር እንችላለን። ፖለቲካት ውስጥ ማድረግ ከተፈለገ እኔ ቅድም ለማቀዝቀዝ የፈለግኩት ቴዲ ነገሩ ወደ ብሔር እየተጎተተ ስለሆነ ወደ ብሔር ግጭት እንዳይጋጋል ከመውሰድ ነበረ ኳሱን ትንሽ በመሬት ለማድረግ የፈለግኩት እኔ አንድ ፓብሊክ ሚዲያ ኃላፊነት እንደሚሰማው ሰው እንዲህ ካስትውስ ካረጋችሁት ግን በነቀላችሁን ቦታ ነቀልናችሁ ያለው ሽመልስ አብዲሳ መልስ ይሆናል። እንደዛ አምርረን ከተናገረን እና አኪላ በሚናገሩት እነ ቴምር በሚናገሩት ቋንቋ መናገር ከተፈለገ እኛ ቤት አዝማሪም አለ፣ ሽመልም አለ፣ ክላሽም አለ። ሁሉም ፉል ነው። ሜቢ ቲፒኤልኤፍን በታገላችሁ ጊዜ አረሰው በሚለው አማርኛ ትግረኛ አማርኛ ዘፍኖ መልስ ስለማይሰጧችሁ እንደዛ መስሏችሁ ከተንገዳገዳችሁ ቴዲ 8 ዓመት የዘፈነውን ዘፈን እነ ጋላና ጋሩማ እሱ ባወጣው በ2 ደቂቃ ውስጥ ነው የዘፈን መልስ የሰጡት። በሁለት ሰዓት ውስጥ እዚህ ምሳት አለ ማለት ነው። መከባበሩ ነው የሚያዋጣው። አዲስ አበባ የጸዳችሁ ለጋራችን ነው። የተፈናቀልነው በጋራ ነው። ከአዲስ አበባ የተፈናቀሉ ገበሬ አፈናቅሎ ኮንዶሚኒየም ተሰጥቶላቸዋል። እሱንም አልጨውንም እኛ። አራብሳ የተሰሩት፣ ገላን የተሰሩት፣ አባዶ የተሰሩት አዲስ አበባ ሲቀልብ የነበረ ገበሬ ከቦታው ተፈናቅሎ እሱ ወደዛ ሸሽቶ ነው እናንተ ወደዚህ የመጣችሁት። እናንተ ወደ ዳር ስትመጡ ከእናንተ ቦታ ደግሞ እንጨሮር ሄደ ገበሬ አለ። ዝም ብሎ ጠፍ መሬት ላይ አይደለም መጣችሁ ያረፋችሁት። ይሄንን ዝም ያለው አዲስ አበባ እየለማች ስለሆነ እንኳን ለኛ ለአፍሪካ ለዓለም ጥሩ እየሆነች ስለሆነ የጋራ ጥቅም ነው ብለን እንጂ ፖለቲካ እንደናንተ ማዋሳትና ነገሩን ማቀጣጠል ከብዶን አይደለም። ኳሱን በመሬት ያደረግ ነው። አሁን ባለ ተጨባጭ ሁኔታ የዶክተር አብይ መንግስት ኢትዮጵያኒዝም ለሚለው
ለሸፈተ ሁሉ የተሻለ መሪ እንጂ እሱ ቢነሳ ቴዲ አፍሮ ሚያት ኢትዮጵያ ከዚህ በፊት በላይ ቤርሙዳ ትሆንበታለች እንጂ የተሻለ ኢትዮጵያ አያገኝባት። ምክንያቱም የጠቅላይ አብይ መንግስት የሚታገሉ ጥራዝ ነጠቅ ፖለቲከኞች ቴዲን መሀል ላይ ጨፍልቆ የሚገሉ አስተሳሰቦች ናቸው። ወደደም ጠላም ሳፖርት አድርጎ አብሮ ሊቀጥል የሚችለው የቴዲ ፖለቲካ የቴዲ ፍላጎት የዶክተር አብይ መንግስት ነው፣ የመሀል መንግስት። እነ አኪላ የሚያሞግሱት ቴዲ ለእኛ ነው የዘፈነልን አብይን ነው የረገጠልን ከሆነ ልሙጣን ባንዲራ ተመልሳችሁ አዲስ አበባ ላይ አትተክሉም፣ እየተጠቀለላችሁ ትቀበሩባት ይሆናል እንጂ እስከ መጨረሻው አበደን ነው። ለምን ትናንት አይደለም ዛሬ አፋርን በባንዲራ መጠቅለላችንም ሱማሌን ባንዲራ መጠቅለላችንም ብሔር ብሔረሰቦችን በልሙጥ ባንዲራ ጠቅልለ ልታለብሳቸው አትችልም። ሁሉም ማንነቱን ያወቀ ህዝብ ነው። ራስን አስማምተ በፌዴራሊዝም ቋንቋ አምነ የብሔሮች እኩልነት አምነ የቋንቋዎች እኩልነት አምነ የሃይማኖት እኩልነት አምነ የምትኖርባትን ኢትዮጵያ ትገነባ ካልሆነ በስተቀር ራስን አጣጥመ ከዚህ ኋላ ልሙጥ ባንዲራ አልብሰ በአንድ ቋንቋ በአንድ ሃይማኖት የምትገዛት ኢትዮጵያ ስለሌለች ከናንተ የተሻለ ደግሞ የአብይ መንግስት የመሃል መንግስት ነው ለኢትዮጵያ ህዝቦች የሚጠቅመው። አንዴ አማራ አንዴ አዲስ አበባ ተጫወቱ፣ በአንድ ማሊያ ተጫወቱ ለማለት ነው። ታንኪዩ ቴዲዬ። ቴንኪዩ መስፍኔ።